ከ14 ሚሊዮን ብር በላይ ወጪ በማድረግ ይሄን ፕሮጀክት ሙሉ ለሙሉ ይሁን እንዲሆን ሲለፉ የነበሩ ሲያከናውኑ ሌት ተቀን ሲሰሩ የነበሩ የዳይሬክት ግብረሰናይ ድርጅት ባለሙያዎች በየደረጃ ያሉ የስራ ኃላፊዎች በተለይም እዚህ ከሳይት ማኔጀር ጀምሮ በየደረጃ ያሉ የስራ ኃላፊዎች አቶ ጣሃ ባሳዊና አቶ መዘሚር ዑመር እንዲሁም እነዚህን ዳይሬክት ኤድ ድርጅቶችን ይሄን አካባቢ መሰረታዊ ችግር እንዲፈቱ ችግሩን በቅርበት ድጋፍና ክትትል በማድረግ ችግሩን በመለየት ይሄን ግብረሰናይ ድርጅት በማፈላለግ ክቡር በመሃላችን የሚገኙት የክልሉ ውሃ ቢሮ ኃላፊ እንዲሁም የዞናችን አስተዳዳሪ እንዲሁም ክብርት ነይማ የዞናችን ፓርቲ ኃላፊ እነዚህ አመራሮች ችግሩ እንዲፈታ ይህንን ፕሮግራም በማነጋገር በማምጣት ትልቅ ድርሻ የተወጡ ናቸው። የሚጣጠም ውሃ አቅርቦት በሁሉም አካባቢ ለመፍታት የውሃ ሀብታችንን የውሃ ተቋሞቻችን የአስተዳደር ስርዓት በማዘመን አቅማቸውን በማሳደግ በተለይ የውስጥ ገቢ ከፍ እንዲል ጠንካራ ስራ እየተሰራ ይገኛል። ለአብነት ከላይ የተሰሩ ስራዎች ለማንሳት ያህል ነው። ከላይ የተሰሩ ስራዎች ቢኖሩም አሁንም በቀጣይም የሁሉንም የግብረሰናይ ድርጅቶችም የሌሎች ባለድርሻዎችንም ይገዛ ይፈልጋል የውሃ ማነቆዎችን በመፍታት ረገድ። በዚህ ዙሪያም የተለያየ ይሄን ዳይሬክት ኤድ ግብረሰናይ ድርጅት በማፈላለግ ወደዚህ ስራ ወደ ተግባር ተገብቷል። ባለፉት 6 ወራት የአጋም ከተማና አካባቢው ቀበሌ መሰረታዊ ማነቆ የነበረው ውሃ አቅርቦት ችግር ለመፍታት ከሚመለከታቸው አካላት ቅድም በመግቢያ ለማንሳት እንደሞከርኳቸው የዞኑ አስተዳዳሪና ቲማቸው፣ የክልል የውሃ ቢሮ ኃላፊዎች፣ ሌሎች ባለድርሻ አካላትን በመቀናጀት ርብርብ እያደረጉ ቆይቷል። በዚህም ዳይሬክት ኤድ የውሃ ሽፋን ከነበረበት 25 በመቶ ወደ 26 በማሳደግ አጠቃላይ ከ4,000 በላይ ነዋሪዎችን ተጠቃሚ ሊያደርግ የሚችል 02 ቀበሌ አገልግሎት መስጠት የሚችል ይሄን ውሃ እውን ማድረግ ችሏል። በዚህም 300 በላይ ደረሳዎችን በማስቀረት ላይ ለሚገኘው ለአጋም ከተማና ዙሪያው መስጂድ እንዲሁም ደግሞ ለትምህርት ቤቶች አንድ ሃይስኩል አንደኛ ደረጃ ያለበት ከመሆኑ መነሻ እንዲሁም ደግሞ አጠገባችን ላይ ለሚገኘው የጤና ጣቢያ አጠቃላይ አገልግሎት አሰጣጥ መሳለጥ ትልቅ ድርሻ የሚወጣ መሆኑንና በአጠቃላይ ተማሪዎችና የትምህርት ቤት ችግርን በመፍታት የደረሳዎችና የመስጂዶችን ችግር በመፍታት የእናቶችን የህፃናት ችግር በመፍታት የሁሉንም ህብረተሰብ የዘመናት የውሃ እጦትና የውሃ እጦት ሲቃይ ዘላቂ መፍትሄ እንዲያገኝ አድርጓል።